ኢየሱስ ክርስቶስ ይወዳል። ኢየሱስ ክርስቶስ ያስመልጣል። ኢየሱስ ይወዳል። ኢየሱስ ያስመልጣል። ኢየሱስ ክርስቶስ አዳኝ ነው። ኢየሱስ ክርስቶስ ከሲኦል አድናል። ኢየሱስ ክርስቶስ ሰው እኮ መንገድ ላይ ቆሞ ሰንደል ለመሸጥ አያፍርም። መንገድ ላይ ቆሞ ጨርቅ ለመሸጥ አያፍርም። ሰው ክርስቶስ ሲባል ግን ይደነግጣል። ክርስቶስ ሲባል ግን ይፈራል። ክርስቶስ ሲባል ግን ይሸሸጋል። ለምን ይመስላል? ኃጢአት ነው። አዳም አለ እግዚአብሔር። አዳም ሲል ጸጥ ነው። የለም አቤት የሚል የለም። ደገመ እግዚአብሔር እንደገና አዳም ሆይ ሲለው አቤት አላት። ተደብቋል። ታውቃለህ? ዛፎች መካከል። ለምን መሰለ? ኃጢአቱ እንዳይታይ አድርጎታል። ሰዎች ድሮ እንደዛ ነበሩ፣ ታስታውሳላችሁ። አሁን እንኳን ኃጢአት አደባባይ ላይ ወጥቷል። ተደብቀው ነው መጥፎ ነገር የሚያደርጉት። በግልጽ የሚሰርቅ ሌባ አይታችሁ ታውቃላችሁ? ዘራፊ ይባላል እሱ፣ ሌባ አይደለም። ሌባ ከሆነ ተደብቆ ነው የሚያደርገው። ኃጢአት ሰዎች ከእግዚአብሔር እንዲደበቁ ያደርጋቸዋል። ወደ እግዚአብሔር እንዳይቀርቡ ያደርጋቸዋል። ከእግዚአብሔር ጋር እንዳይታረቁ ያደርጋቸዋል። ይከለክላቸዋል። በእነሱና በእግዚአብሔር መካከል ጣልቃ ይገባል። ወዳጆቼ ቀላል ነገር አይደለም። ያጣ ነው። ሰውነቴን ዛሬ ልብስ ግዛለት ነገ ቀይርልኝ ይላል። አይሞላም። በየጊዜው የተሻለ ነገር ይፈልጋል። በየጊዜው ተጨማሪ ነገር ይፈልጋል። ለምሳሌ እዚህ አካባቢ ወጣቶች አላችሁ፣ ሞተር ሳይክል ያለው፣ ሞተር ሳይክል ባጃጅ ያለው የተወሰነ ይሰራና መኪና መግዛት ይፈልጋል። መኪና ከገዛ በኋላ ቤት መግዛት ይፈልጋል። ቤት ከገዛ በኋላ የሆነ ቢዝነስ ውስጥ መግባት ይፈልጋል። የሰው ልጅ በሚሰራው ነገር ረክቶ አያውቅም። ለምን መሰላችሁ? በውስጣችን ያለው ትልቁ ጉለት በነገሮች የሚሞላ ሳይሆን በእግዚአብሔር መገኘት የሚሞላ ስለሆነ ነው። የእግዚአብሔርን ቦታ የሚሞላ አንድም ነገር የለም። ብታስገቡት ቦጭ ቦጭ ነው የሚለው፣ ሙሉነትን አያሳያችሁ። ምንም አስገቡ፣ ገንዘብ አስገባ፣ ቦጭ ቦጭ ነው የሚለው፣ አይሞላም። ንብረት አስገባ፣ እውቀት አስገባበት፣ ይንቦጫቦጫል፣ ሙሉ ሊሆን አይችልም። አንተን ሙሉ ሊያረግ የሚችል አንቺን ሙሉ ሊያረግሽ የሚችል ግን አንድ ጌታ አለ። ያ ጌታ ኢየሱስ ክርስቶስ ይባላል። Jumanan puutu halkan tokko billesin adda buleeti ejiraaddulle anarka keeti warri nuuna dhiiseera siinna beekeeti ejiraaddulle anarka keeti Jumanan puutu guyyaa tokko billesin adda buleeti ejiraaddulle anarka keeti firruuna dhiiseera na beekeeti keeti akka jaalalli jecha dubbadhe ibsuun hin qabu natti nage'amu si dubbata ooleeti nyaata dhabee yoo bulee agabu ati nuufanna rabbaate akka bishaaniitti na dheebotte silaa itun argaa gocha kiyya waliin mararaa kiyya bagana gorte ati nuufanna rabbaate akka bishaaniitti na dheebotte silaa itun argaa baatiyya waliin mararaa kiyya bagana gorte doona misin beekin nama jaalate ኢየሱስ ክርስቶስ ከልል ዱኤ ለማውዱማፊ ነጋነ ገፈና ወባየ ዳለተን ለምስሊ ከኑ ደንዳ ወንደ ስኒ ባቹረዳ ለሙሉ ፑሳ ስኒ ከኑ ደንዳ ክርስቶስ ኢጆሌ ባየ ከሙራ ኩታይ ዶኪቻ ilmaሳቀቡ ተቀቡራ ቢቲ ዶኪቻ ቀቡ ስኒ ከነራ ኩዲሲማ ከዲሰኒ አማን ሁዱቱ ትሬለ በራራ ሀቀባቱ በለ ዋፋዲ ከሰማይ በታች የተሰጠን ብቸኛ ስም ኢየሱስ ክርስቶስ ነው። በልጁ በኢየሱስ ክርስቶስ
የምትሉት ንብረት የምትሉት ሁሉ ይጠፋል። የማይጠፋ ግን አንድ አለ። እርሱም የዘላለምን ሕይወት የሚሰጥ ኢየሱስ ክርስቶስ ብቻ ነው። የማይጠፋውን እንድትቀበሉ ዛሬ እንመክራቸዋለን። መዳኛ ኢየሱስ ነው። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባ ለሰዎች ሁሉ የተሰጠ ስም ከሰማይ በታች ሌላ የለም። ወገኖቼ በሀብታችሁ ብዛት፣ በመኪናችሁ፣ በገንዘባችሁ፣ በቤታችሁ በፍጹም አታልፉም። በእውቅና አይታለፍም። በውበትሽ አታልፊውም። ውበት ኢየሱስ ነው። ክርስቶስ ኢየሱስን በማመን ግን የዘላለምን ሕይወት ማግኘት ትችላላችሁ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ይወዳችኋል ወገኖቼ። ዛሬ በዚህ መንገድ ላይ በዚህ አቧራ በዚህ ብርድ ላይ የምናወራችሁ የገባን ገብቶን ነው፣ የነቃን ነቅቶን ነው። ስለዚህ ወገኖች ይህን እንድትቀምሱት ክርስቶስ ይመለሳል። ትንሣኤ አለ፣ መነጠቅ አለ። ቤተ ክርስቲያን ትወሰዳለች። ትልቅ መከራ ይሆናል በምድር ላይም፣ ግን ያንን አናይ። ሐሰተኛው ክርስቶስም ይመጣል፣ ግን እሱን ለመገናኘት አልተዘጋጀንም። እኛ ከላይ ሆነን እናያለን። ቤተ ክርስቲያን ትወሰዳለች። መጨረሻም ላይ ክርስቶስ ይመጣል፣ ሐሰተኛውም ይያዛል፣ ይደመሰሳል። ኢቭን ዛሬ የሚያስቸግረን ሰይጣን ለ1000 ዓመት ይታሰራል። ክርስቶስ መንግሥቱን በዚህ ምድር ላይ ለ1000 ዓመት ይመሰርታል። እኛም አብረነው እንነግሳለን። መጨረሻ ላይም የነጩ ዙፋን ይሆናል። ሰይጣን ተይዞ ወደ እሳት ባህር ይጣላል። በሕይወት መጽሐፍ ላይ ያልተጻፉትም እንደዚሁ በሕይወት መጽሐፍ ላይ የተጻፉት ግን ከእርሱ ጋር ይህች ዓለም ተጠቅልላ ስትጠፋ፣ ይህች ዓለም ስትጠፋ አዲሲቷ ኢየሩሳሌም ለባሏ እንደተዘጋጀች ሙሽራ ከላይ ስትመጣ ይዞን ወደ ላይ